ሰማያዊ ላቫ በመባል ይታወቃል። ሰማያዊ እሳት ወይም የሰልፈር እሳት ተብሎ የሚጠራው ሰልፈር ሲቃጠል የሚፈጠር ሰማያዊ ነበልባል ነው። እሱም የላቫ ገጽታ ያለው ቢመስልም ከእሳተ ገሞራ ፍንዳታ ከትክክለኛው ላቫ ሳይሆን እንደ ላቫ የሚፈስ የሰልፈሪክ እሳት ነው። ሰልፈር ሲቃጠል የኒዮን ሰማያዊ ነበልባል ይፈጥራል። ይህ አስደናቂ የተፈጥሮ ክስተት ብዙ ጎብኚዎችን፣ ሳይንቲስቶችን፣ ማዕድን አውጪዎችን፣ ፎቶግራፈሮችንና ቱሪስቶችን ስቧል። ነገር ግን ጋዞቹ እጅግ በጣም አደገኛ፣ መርዛማና የሙቀት መጠኑም ከፍተኛ ነው። ከነዚህ ሰማያዊ እሳቶች ውስጥ በጣም ዝነኛ የሆነው በኢንዶኔዥያ በጃቫ ደሴት ላይ ካዋይ ኢጀን እሳተ ገሞራ በዓለም ላይ ከፍተኛ የሰልፈር ማዕድን የሚገኝበት ቦታ ነው። በቃጠሎ ምክንያት ካዋይ ኢጀን ሰማያዊ እሳተ ገሞራ የሚል ቅጽል ስም ተሰጥቶታል። ካዋይ ኢጀን ከፍተኛ መጠን የሰልፈር ክምችት ያለው ሲሆን ከመሬት በታች ካለው የእሳተ ገሞራ ሙቀት የተነሳ በእሳተ ገሞራው ላይ ያለውን ሰልፈር ያለማቋረጥ ያቃጥላል እና ሰማያዊ እሳቶችን ይፈጥራል። በእሳተ ገሞራው ውስጥ ያለው ሰልፈር ወደ ላይ ሲበተን እስከ 600 ዲግሪ ሴንቲግሬድ የሙቀት መጠን ሊደርስ ይችላል እና ወዲያውኑ የአካባቢውን አየር ሲያገኝ እንዲቀጣጠልና እስከ 5 ሜትር ሰማያዊ ነበልባል ወደ አየር እንዲፈነዳ ያደርገዋል። እንዲህ ባለው ከፍተኛ ሙቀት ሰልፈር ይቀልጣል። አንዳንድ ጊዜ እሳቱን ተሸክሞ በእሳተ ገሞራው ላይ ይወርዳል። ይህም በእሳተ ገሞራው ላይ ሰማያዊ ላቫ የሚወርድ ይመስላል። ትክክለኛው ላቫ ግን ቀይ ብርቱካናማ ነው። ይህም ክስተት በእሳቱ ሰማያዊ ቀለም ምክንያት በምሽት ብቻ ነው የሚታየው። የሜራፒ የእሳት ተራራ ስትሮቶ ቮልካኖ የዚያው ውስብስብ ከፍተኛው ነጥብ ነው። ጉኑንግ ሜራፒ የሚለው ስም በኢንዶኔዥያ ቋንቋ የእሳት ተራራ ማለት ነው። እሱም 1 ኪሎ ሜትር ስፋት ያለው አሲዳማ ሐይቅ አለው። ሐይቁ በዓለም ላይ ትልቁ አሲዳማ ሐይቅ እንደሆነ ይታወቃል። ሐይቁ ጉልበትን የሚጠይቅ የሰልፈር ማዕድን የማውጣት ስራ የሚካሄድበት ቦታ ሲሆን በሰልፈር የተጫኑ ቅርጫቶች ከጉድጓድ ወደ ላይ በሰው እጅ የሚወሰድበት ቦታ ነው። በዓለም ላይ ለስራ በጣም አደገኛ ከሆኑ ቦታዎች አንዱ ነው። ኢጀን ጂኦ ፓርክ በመላው ኢጀን ተራራ አካባቢ የተለያዩ ጂኦሎጂካል፣ ባዮሎጂካል እና ባህላዊ ቦታዎችን ይዞ የሚገኝ ሲሆን በ2023 የዩኔስኮ ግሎባል ጂኦ ፓርክስ አካል ሆኗል። ናሽናል ጂኦግራፊ የኢጀን ኤሌክትሪክ ሰማያዊ ነበልባልን ከዘገበ ወዲህ የቱሪስቶች ቁጥር ጨምሯል። በእርግጥ ከረጅም ጊዜ ጀምሮ ይታወቃል። ነገር ግን የእኩለ ሌሊት የእግር ጉዞ ጉብኝቶች በቅርብ ጊዜ ውስጥ የተጀመሩ ናቸው። ወደ ጉድጓዱ ጠርዝ ለመድረስ የ2 ሰዓት የእግር ጉዞ ከተደረገ በኋላ ከዚያም በቅርበት ነበልባሉን ለማየት ወደ 45 ደቂቃ የእግር ጉዞ ማድረግ ያስፈልጋል። ይህም እጅግ አደገኛና ያለ መሪ የማይደረግ ነው። ቻይናዊቷ የቮልካኖ ቱሪስት ሁንግሊ ሆንግ በኤፕሪል 2024 ከዚሁ ተራራ እሳተ ገሞራ ጫፍ ላይ ፎቶግራፍ በማንሳት ላይ ሳለች በድንገት ወደ ታች 75 ሜትር ያህል ወድቃ ህይወቷ አልፏል። እድሜዋ 31 ዓመት ነበር። የእሷ ሞት በአደጋ የተፈረጀ ሲሆን ይህም ለፎቶ ወደ ኋላ ስትራመድ በአጋጣሚ ልብሷ በመርገጧ ነው። በነገራችን ላይ ሰማያዊ ላቫ በየጊዜው የሚታይበት ሌላ ቦታ በሀገራችን በዳሎል እሳተ ገሞራ ላይ ነው። በምድር ላይ ካሉት በጣም ሞቃታማ ቦታ አንዱ በሆነው በደናኪል ዲፕሬሽን ውስጥ ይገኛል።